ድል ስለስተዋሃበኒ ኣዝየ ምስግን ህዝብታት እዚ ዞባና ንንውሕ ዝበለ እዋን ኩናት ወረ ኩናትን كحمس صنيحن علن كابزي سجمنا شكرنا نخنوص اتقان دي مفتوح خوين زلو ازينا حزبتات زوانا صمدو سلازخونه كلاتنا ابالات زي صمدو خوينات ايندلن سلامينا ندلي إلنا بحاده صمدنا خنسمع يلابو مسغانا نخبر امباسادر عيسى احمد نخبر اتاول سعيد ننوح من قدي مسيخان زي حزبتات صمدو أو كارتم دموع نخخون سلز جبركا بسمين بتي زوكلن حزب تجرين كمسجن يفوتو عوات نسمدو نحزبتات كرنا أفريقيا يغني اللي يغني لنا أتو برهت سجاي تغسل قال حزب أمحرا أتو مرجيتا جيتاتشو نقربنا لمدرخ نعدم أتو مرجيتا جيتاتشو سيداتي سادتي نسيت أن أتوجه بالشكر أيضا للسيد فتح الرحمن فضيل رئيس حزب بناة المستقبل مرحبا بك السيد فتح الرحمن أشي بتفقد اللي عندنا بتفقد اللي جزية يسملو حقن كانيوج وين ታዳሚዎች ህዝብና መንግስት እኛ እዚህ መጥተን ቃላችን እንድናሰማ ለፈቀዱልን ህዝቦች ልባዊ ምስጋና ይድረሰን። በመቀጠል ዛሬ የሰፊው የአማራ ህዝብ ድምፅ የሰላም ተልእኮ የሰላም አጀንዳ የሰላም ኮንፈረንስ ይዘን በእናንተ ፊት በካርቱም መዲና የህዝብ ለህዝብ ግንኙነት መድረክ መግኘታችን በእናንተው ልጆች ከእናንተው አብራክ የተገኙ በህዝባዊ ፋኖ ሰራዊት ንቅናቄ ስም የሃይማኖት አባቶች፣ የመንግስት ዲፕሎማቶች፣ የመንግስት ባለስልጣኖች ልባዊ ምስጋና ይድረሳችሁ። በመቀጠል ለዚህ ጽምዶ እውነተኛ ሀቀኛ እንዲሆን ደከመኝ ሸለሸይ ሳይል ሀገር ወደ ሀገር እየተንቀሳቀሰ ዋናው ጽምዶ ሀቀኛ ጽምዶ ሆኖ እንዲቀጥል የሚያደርግልን ያለ አክቲቪስት ወይም ተጋዳላይ አወል ሰዒድ ምስጋና በዚህ በተሰበሰበው አዳራሽ አንድ እንታቀሩልኝ በክብር ጠይቃችኋለሁ። ሞራል ስጡልኝ። ዛሬ እኛ ኢትዮጵያውያን ከሱዳን ከእህት ወንድም ጋር ከኤርትራ ህዝብ ከእህቶችና ከወንድሞች ጋር የሰላም ዝማሬ እንድንዘምር በር ለከፈቱልን አጀንዳ ቀርጸው ለሚያስፈጽሙልን በራቸው ከፍቶ መርሃባ ብለው ለተቀበሉን ህዝቦች መንግስትና ህዝብ የሱዳን መንግስት ሪፐብሊክ መንግስትና ህዝብ የኤርትራውያን ወንድሞቻችን መንግስትና ህዝብ በድጋሚ ልባዊ ምስጋና ይድረሳቸው። እኛ ኢትዮጵያውያን ወንድሞቻችሁ ዛሬ የህልውና ፈተና ገጥሞናል። እንደ ህዝብ መጠን አበክሬ የምነግራችሁ እኛ ኢትዮጵያውያን ወንድሞቻችሁ ኢትዮጵያ የምትባል ሀገር በሰላም እንዳንኖር እንደ ህዝብ መጠን የህልውና ፈተና አጋጥሞናል። ኢትዮጵያውያን ዛሬ 5 ሆነው በተሰበሰባችሁ ድሮን እየተላከ ዘመን ባፈራሽ ድሮን ጀት እየተሰበሰበ እየተላከ እየሞቱ እየተቀሰፉ ነው ያለ። ለምን ሰው ሞተ ብለን ባቀረብንበት ጊዜ ትምክህተኛ ገዥባይ ሀገር ሽግኝ ትከሉበት ብሎናል፣ ነግረናል። ሽግኝ ትከሉበት፣ እንጨት ትከሉበት። ሰው ምን አለው? ኢትዮጵያ በድሮ እየተጋደለች እየተማዋተች ነው የመጣች። አይሆንም ተብላ ተነግረናል። ይህን ስርዓት ባካችሁ ኢትዮ ኤርትራ ሱዳን አግዙን፣ ባካችሁ ድምጻችሁ አሰሙልን እያሉ መልእክት እያስተላለፉ ይገኛሉ። ዛሬ ኢትዮጵያውያን ከእናንተ ህዝብ ይህ ካልሆነ ለዓለም ድምጻችሁ አሰሙልን። ከወንድም ከእህት ከኢትዮጵያ ኤርትራ ሱዳን ተባብረን በአንድነት ማንቆምበት ዓላማ የለን። ይህን ተልእኮ ስንፈጽም በዚህ ይህን ስንናገር አይናቸው እንባ የሚያነባ ደም የሚያነባ ሰዎች አሉ፣ የገዢው ስርዓትና ስርዓት ተከታዮች። ዛሬ እኔ ካለሁበት ማንኛውም ዘመን አፈራሽ በድሮንና በጀት እየደበደብኩ ስልጣኔ አከብራለሁ የሚል ኃይል ተፈጥሮብናል። ይህ ስርዓት ግን
ዛሬ ፋኖ የሚባል ኃይል ተነስቶ በእውነት ስነግራችሁ ለ500 ሰራዊት የገዛው ስርዓት 5 ፋኖ ሲያንበርደው ያድራል። ቆርጦ ተነሳል። ህዝብ ነው ይሄ። ህዝብ ይወጣ ከብራካቸው የተገኘ ህዝብ ነው። ይህ ለሚሆነው ስርዓት ግን ዛሬ በዓለም መድረክ እኛ ስልጣን ፈልገን አልተነሳንም፣ ህዝቦች ነን። ስርዓት ሲጨንቀን እኛ ተምረን መግባት አልገባንም፣ ሰርግ ውለን መግባት አልገባንም፣ ጥምቀት በህፃ ቤተ ክርስቲያን ተጠምቀ መግባት አልገባንም። የሚሞትባት ሀገር የሚደመሰስባት 5 ሆነ ከተገኘ በሰማይ ምን አይነት እንደሚደመሰስ እንደምትሞት አታውቅም። 5 ሆነ መሄድ በኢትዮጵያ ክልክል ነው። ዛሬ ኃጢአት ነው፣ ወንጀል ነው። ግን እናንተ ይዞ ዛሬ የጽምዶ አቀንቃኞች ኢትዮ ኤርትራ ሱዳን ክብር ምስጋና ይግባችሁ። እኛ ኩናት አንፈልግም፣ ኩናት ይበቃል። ግን እንቃወማለን ለኩናት كانت كلمة الشعب الأمحرة. الآن مع كلمة ممثل الجالية الإريترية بالسودان السيد كيدان عتيل. فلتتفضل مشكورا السيد كيدان عتيل. قال محبركم إرتراويان أب السودان كغربلنا بمخنيات صمدو أتو كيدان عتيل ناب مدرخ نعدم